First of all, you're the type of woman that stays on my mind. ሰላም ቤት ናችሁ? ያው ከኋላ የምትመለከቱት ወይ ፎቅ አይደለም፣ እዚህ ኢትዮጵያ ውስጥ ነው። ስቴዲየም ነው፣ የሀረር ስቴዲየም። አሁን ውስጡን በደንብ እናሳያችኋለን አንድ በአንድ። አሁን ይሄ ከውጪ የሚታየው ነው። ልክ አሁን እየተጀመረ ነው። በደንብ ያጠቃው ደርሷል እና ወደ ውስጥ ደግሞ ገብተን በደንብ አሳያችኋለሁ። እኔ ጋር ቆዩ። ይመቻችሁ። ደረጃውን ረስተው ወደዛ እየሄዱ ነው ጎበዞች። ያው እንግዲህ አሁን ስቴዲየም ውስጥ ለመግባት ብለናል። ከስር ያለውን ፓርት ደግሞ በደንብ አሳያችኋለሁ። ከኔ ጋር ከቆያችሁ ዛሬ ብዙ ነገር ነው የምታዩት። ከስር እንደምታዩት ችግር የለውም ያለው ደረጃውን እያያችሁ እዚህ እንዲህ ነገር ነው። ደረጃ በዚህ ጋር ነው። ደረጃ በዚህ ጋር ነው። በዚህ ጋር ነው ሲወጡት፣ በዚህ ጋር ነው የምትወጡት። እንዳጠፉ ግን አዎ፣ በዚህ ጋር ነው። ምን እየጎበኛችሁ ነው? ምን እየጎበኛችሁ ነው? ምን እየጎበኘን ነው? ምን እየጎበኘን ነው? ስታዲየም ኢንተርናሽናል ስታዲየም ለያን ነው ማለት ነው። ሀረር ስታዲየም በጣም አቤት አቤት። እንግዲህ እንደተመለከታችሁት ነው። አሁን ወይ ከዚህ ጋር አይ ቲንክ ማለት ነው ሜዳ እንኳን ግን ሜዳ ለመግባት አይደለም። ወዴት ናችሁ ጋይስ? ከፍ ብለናል። እዚህ ጋር ነበረ ሜዳው። ሜዳው ሲባቡ ወርደን ያኛው መሀል ኑ እናንተ ኑ ልጠፉ ነው። ኑ ኑ ኑ ኑ ሜዳም አለ። ከዛ ደግሞ የደጋፊዎች ቦታ ገብተን በደንብ እናያለን። ባይዜ ሳያልቅ ራሱ እንደዚህ የሚያምር አደይ አበባ ከውጭ ምናምን ስታይ በጣም ድባቡ ደስ ይላል። በጣም የሚገርም ሁኔታ ነው የተሰራው ነገሩ ምናምን ደስ ይላል። በቃ የምር በጣም ወድጄዋለሁ። እኔ በጣም ነው የወደድኩት። እናንተም ደግሞ መታችሁ እንደምትወዱት ተስፋ አደርጋለሁ። ይጠፋሉ እነዚህ ልጆች ዛሬ በስልክ እንገናኛለን። ግን ኧረ ጉብኝት ግን ደስ የሚል ነገርም አለው፣ ድካምም አለው። አክቹዋሊ ያደክማል በጣም። አንዳንዱ ደግሞ ምንድነው ፈርሶ ነው መሰለኝ እዚህ አካባቢ አሁን በተለይ በቃ ይኸውና እኮ በቃ መግቢያው ከዚህች አንደለ እዚህ አካባቢ ግን እኔ እንጃ ፍርስርስ ብሏል። አንተ እንዳይወድቅብኝ ደርሰናል ይላል። አሁን ዳይሬክት ወደ ሜዳው ልንገባ ነው። ግን እዚህ አካባቢ በጣም ነው የሚያስፈራው። ፍርስርስ ያለ ነው እዚህ አካባቢ በጣም። እዚህ አካባቢ እንደምታዩት ነው። ትንሽ ፈራርሷል፣ ግን ትንሽ ቢያስፈራም እንችለዋለን፣ እንደግፋለን። ለጉድ ሀረር ከነማ ወደ ኢትዮጵያ ፕሪሚየር ሊግ ሲያድግ ማለት ነው በደንብ አድርገን እንደግፋለን። መተን
ዋው አሁን ገና ወተንበታል። በጣም የሚገርም ነው። ደስ ይላል። ደክሞኛል፣ እያለከለኩኝ ነው። ባይዞ ይህ ሚስጥር ላድርገው ወይስ እንዴት? ዝም ብለን እንግባ። ግማሹ ልጆቼ ጠፍተዋል። ዋው እዩት። ሲሲል ይሄ እስከ 80,000 ሰው አይዝም፣ 50,000 ምናምን ይይዛል በእርግጠኝነት። ከብዙ ድካም በኋላ እዚህ ደርሰናል። እዩት፣ ስቴዲየም በደንብ እዩት። የሚገርም በቃ አደይ አበባ። ይሄ አንተ ኦልድ ትራፎርድ ብዬዋለሁ። እንደው በዚህ አጋጣሚ የምን ደጋፊ እንደሆንኩ መቼም የተረዳችሁኝ ይመስለኛል። አሁን ደግሞ እዛ አካባቢ እንወጣል። እዛ ጋራማ ወተን በደንብ ነው የምናየው። ይህ ሲያልቅ ደግሞ እንደማየት የሚያጓጓ ነገር የለም። በተለይ ሲጫወቱበት ሀረር ከነማ ሲጫወት እዚህ መጥቶ እኛም መተን ያኔ እንደግፋለን ብለን ተስፋ እናደርጋለን። ያው እንደምትመለከቱት ነው ጋይስ። እዚህ ጋር ደግሞ ከኋላ ምን እንዳለ የሚገርም ነገር ይሄው እዛ ውስጥ ደግሞ ቆይ ገብቼ ያሳያችኋለሁ። ውስጡ ደግሞ ምናምን መፍትሄ ያለው እዚህ ጋር እንደምታዩት ቤተሰቦቼ ይኸውላችሁ ውስጡ እየገባሁኝ ነው ይልሃል አያችሁት? ያ ከውጭ ስታዩት የነበረው እንዲህ ይህ ሁላ ብረት ፈጅቶ ነው እንትን የተባለው የተሰራው ማለት ነው። በጣም ይኸውላችሁ እዚህ ጋር እንዲህ ያለ ማለት ነው። ወርታች ውስጥ ይሄንን ነው የሚመስለው። ይለያል። የወጣው ደግሞ ወዴትም እንወጣ ይመስላችኋል? እዛ ደጋፊዎች ምናምን የሚቀመጡበት ማለት ነው። ደጋፊዎች የሚቀመጡበት ቦታ እየወጣን እንገኛለን። ያው አንድ ደረጃ ስቴፕ አፕ አለው። ወደ ላይ አንድ ደረጃ መውጣት ያስፈልጋል። አልፈልግም እኔ አልሰጥህ ብሰጥ ኖሮ የሆነች ክፍት እንትን የታለች። ኦኬ አሁንም አንድ ይቀረናል ማለት ነው። አሁንም አንድ ደረጃ የሆነች ክፍት ቦታ አለች። በዛ በኩል ነው የሚገቡት ይመስለኛል። እንግዲህ መቼ እየገባን ነው። አረ ቪዲዮ ነው እየገባን ነው። እስቲ እናዞረው መሰለኝ። ሹፍ አባት እዚህ ላይ ማያሯሩጣል። ዋ ነው የምትለው። በቃ እዚህ ላይ ገብተህ አልሰጥም እኔስ ሀረር ከነማ የኛ ሲሳቡ ዛሬ መቀመጫ አይደለ እንዴ? ትቀመጣለህ፣ ትነሳለህ። አባት ይሄ አዲስ አበባ ምናምን እንዳለው አይነት ተራ ስቴዲየም አይደለም። እላይ እንውጣ እንዴ? ላይኛው ወይ እንወጣለን እዛ። እንግዲህ ተመልካቾቼ ይሄን ይመስል ነበረ የዛሬው ቪዲዮ። በቀጣይ ደግሞ በደንብ ሲያልቅ በደንብ መተን እናስጎበኛችኋለን። ለዛሬው ይሄን ይመስላል። በደንብ እናመሰግናለን እስከ መጨረሻው ድረስ ስለተከታተላችሁን እናመሰግናለን። ጨርሰናል። እኛውም ይኸውና እዚህ ጋር እንዴት ነበረ የዛሬው ጉዞ እንዴት ነበረ? አሪፍ ነበረ ጉዟችን። በቀጣይ ደግሞ መጓዝ የምትፈልጉበትን ቦታና ንገሩኝ። በደንብ ተዘጋጅተን በቃ በአሪፍ ሁኔታ እናስጎበኛችኋለን። እስከዛው ሰላም ሁኑልን። ሀረር ከነማ መውጫው እንዳይጠፋን ጋይስ። እሺ አንድ ደረጃ ይቀረናል ይመስለኛል። ኦኬ እስቲ ጋር ነው በዚህ ጋር ራሱ እኮ መሬት ደረስ። እናመሰግናለን። የዛሬው ይሄን ይመስላል። እታች ወረዱ እንዴት ነው ዳግም ባይዘ ይገርማችኋል።
ፈርተው ጉብኝቱን የቀሩ ስደርስ በደንብ አሳያችኋለሁ። በጣም እኔ ፀሐዩ ይከብዳል። እውነትም የዲያስፖራ ሰፈር ነው። ትንፋሼ ቀጥ ብሏል። ወይኔ አሁን ደግሞ ሁሌ ጦጣ በየዛፉ ስር የማይጠፋው ልጅ ላሳያችሁ። ይሄኛው እንደ ጦጣ ነው። በቃ ሁሌ እንትን ላይ ዛፍ ላይ እንደተንጠለጠለ ነው። ይሄ ደግሞ ምክትል ጦጣ ሆኖ ይመቻቸው የጀማው ነው ማለት ነው። ግማሹ ያልሄደው። እናመሰግናለን። ይሄን ይመስላል።